ናት እቺ ከላላ ነው ያለችው። እሱ ጃማዴ ጎሉን ታወቅቱ ጃማዴ ነው እሱ አለሙያም አሁን አንቺ ባልነቱን ካልፈለግሽው እንደዚህ ብታረጊ ያው ወቀሳ ነው የሚመጣብሽ። ነገ ጧት ልጆችሽም ሊወቅሱሽ ስለሚችሉ ያው ወልደሻል። አሁን ቢመርም ቢጣማሽም ወልደሽለታል። ከወለድሽለት ደግሞ ለዚህ ብዙ ናስር ልጠይቅ ልጆቹ አሁን ለምሳሌ አመት ከ5 ወራቸው ነው። አመት ከ5 ወር ምን እየበሉ ቆዩ? ምን እየለበሱ ቆዩ? ምን ቦታ ተጠልለው ቆዩ? እስኪ መልስልኝ አንተ። ወላ እናቱ ወላ አባቱ ወላ ወንድሞቹ ብቻ ይደጉ እንጂ የትም ይደጉ ምንም ይብሉ ነው ያሉት ከሱ ጀምሮ። ታዲያ የት አድገው የት ተጠልለው ነው ነገ ጧት እኔ ሊወቅሱኝ የሚችሉት? አውራ ናስር አስበዋ لا እኔ አልያዘኝ አውራ ናስር አልያዘኝ ጋር የኔ ነው መሰለኝ የኔ ነው። አንዳንድ ጊዜ አንዳንድ ጊዜ ሸርኮም እኮ አሁን አንቺ የልጅሽ አባት ይሄን መከካቱን አያውቁም። የለመደ ሰው ስለማያውቁም በዛ አይነት ሪያ ደግሞ ከዲክርትርት ብሎ ካየሽው ቤተሰቡን በትኖ ካየሽው እንግዲህ መፍትሄው የራስሽ ነው። እሱን ግን ያንን አሁን ናሲር ልጅቱ እኮ ተፈታት ማን አስተገላገላለ። ይሄ አሁን ያለችው ሀገር ቅርባማ ከሆነ የዲፈረው የሰው ሚስት ነው። ያም ወንዲ ነው ይሄም ወንዲ ነው። ሰዓቱን ጠብቆ እኮ ያናግረዋል። በዲል እኮ 30 አመት እንዲሆን አያረጅም። ስለዚህ አይለቀውም። እሱ እኮ አሁን እየቸገረ ያለው ይሄው ሰውየው እየቸገረ ያለው አንድ ነገር ነው። ልጅቱን የቸገራት አሁን ልጆቼን ያው አመት 5 ወር ሆነው 2 ልጅ ያለሁኝ እርዳታ አይረዳኝም ጥሎኛል። ሁለተኛ ደግሞ ቤት ፈርሼ ነበር። የቤቱ ግራ የተፈረሸበትንም አልሰጠኝም። መኪና ነበረው እሱ ላይ የመኪናው ደግሞ የኔ ነበረች። መኪናውን የገዛሁት የመኪናውን ማጋ አልሰጠኝም። እቃ አለኝ እሱ ቤት ውስጥ እቃ አልባሳት አላት፣ እቃ አላት፣ አንድ ሴት ሻንጣ አላት፣ ሁሉ ነገር አላት። 2 ልጅ ወዲያ ሀገር ስተላከይ ድረስ የያዘችው ቤት ነው። ልብስ አላት፣ ንብረት አላት እዛ ቤት ውስጥ። እቃዬን አልሰጣለኝ ነው እንትከ ሐሳብ ልስነሳ አሁን እዚህ ላይ ወንድሞቼ እዚህ ላይ ምን አለ መሰላችሁ? አሁን እንግዲህ ትዳር ቀላል ነገር አይደለም እንደምታውቁት፣ ህይወት ነው። ከህይወትም በላይ ደግሞ ልጆች ከተፈጠሩ በኋላ በልጆቹ ላይ እንኳን የሚያሳድረው ተጽዕኖ ምን እንደሆነ ሁላችንም የምናውቀው ጉዳይ ነው። አሁን እዚህ ላይ መደረግ ያለበት መቼም አንጀም ከሚዲያው ዝም ብሎ ተወስዶሽ ከሆነ እሰየው አለ። እዛ በሞጃ በደረጃ ቤተሰቦችሽ ተጠይቀው በአገራችን በባህላችን በደረጃ በሐላል በአገባሽ ቤተሰቦች እኔ እና እሱ እዚህ ሳዑዲ አረቢያ አይደለም የተጋባ ነው፣ ኢትዮጵያን የተጋባ ነው። እኔ ወደ ሳዑዲ የመጣሁት እሱ አመት 9 ወር ይቀርመኛል። መለስ ሬሳ ሲገባ ወደ ኢትዮጵያ እኔ ወደዚህ ነው የመጣሁት እና እዚህ ሳዑዲ አረቢያ አይደለም የተጋባ ነው። እሺ ኢትዮጵያን የተጋባ ነው። አንድ ሰፈር ነን። ግን አንድ ሰፈር መሆናችን በጣም ነው የሚያሳፍረው። ለምን የተራራቀ ሰው እንኳን እንደዚህ አይባባልም። ገብቷል ማለት ነው። ያኔ ነገራቶቹ ከቤተሰቦች ጀምረው ያኔ እነሱ የሚፈልጉት ሰው እንዲጋደል ነው። እኔ ደግሞ እዚህ ጋር ቤተሰቦችን አላስገባም፣ ወንድሞችን አላስገባም፣ ራሴ ጨርሰዋለሁ። ለምን እነሱ ከዚህ የለመዱ ናቸው። ከዚህ ቀደም የእህቱ ታላቅ ወንድሙም እንደዚሁ አድርጓል። ያ ስለሆነ ታርጌታቸው እኔ ደግሞ ቤተሰቤን አስገብቼ ቤተሰብ ለቤተሰብ አላጋደልም ነው የኔ ታርጌት ማለት ነው። አብደላና የአገር ጋብቻ ነው። አሁን እኔ ልል የነበረው መለስ ጥያቄው ማንቺ መለስሽው እንጂ ቤተሰቦቻቸው ጣልጋ ገብተው ለምን ነገሩና ችግር የምትመላለስ ከሆነ እንዴ ተመላለሱ፣ ማትመላለሱ ከሆነ ደግሞ ልጆቹን የሚያርግበት አሁን ላይ ደግሞ ይኸውልህ አሁን ላይ ደግሞ ቤተሰብ ጣልቃ ያስገቡ ሴቶች ጣልቃ ያስገቡ ቤተሰቦችን አሁን ላይ የሚደረግ ነገር አለ። ምን መሰለህ አሁን አንድ ልጅ አላህ ያሳይክ ስንት ነገር ነው ምንድነው
ያደረገችው መሰለክ 6 ቤተሰቦቿን ገሎ ማታ ብለን ነበር ነበር እዚህ ሳውዲ አረቢያ ነው ያለው ልጅቱ እናቷን የእህቷ ባል ማለት ነው እናቷን አንድ ወንድሟን 2 እህቶቿን 2 የወንድም ልጆቿን 6 ቤተሰብ ገሎ ጥሎ ጠፋ ገባሪ ወደ ቤተሰብ እዛ ሀገር ሆነው ወደ ቤተሰብ ሲያሳልፉ ቤተሰብና ቤተሰብ ይያያዛል መጨረስ ታለባቸው ራሳቸው እንደገቡ ራሳቸው መዋጣ ነው ገባቸው አይደል ቤተሰብ ሰላም ቢኖር ጥሩ ነው ብዬ ነው እንደዚህ ከሆነ አሁን በራስ እይታ ነው የራሳቸውን ሐሳብ ስጡ ግን የራስን ምልከታ አሁን የሱን ፎቶ ከሶሻል ሚዲያ ላይ ማጥፋቱ የተሻለ አማራጭ ነው ምክንያቱም እስከዛሬ ካሁን በስተፊት ባልና ሚስት ሆናችሁ ልጅ ወልዳችኋል አሁን ጥፋት አጥፍቷል ትልቅ አንቺ ጥፋት በላይ ደግሞ አላህ ጋር እየተጣላና ያለው ስለዚህ በሶሻል ሚዲያ ላይ የሱን ፎቶ አንደኛ ማጥፋት ያስፈልጋል ይሄ ራስ እይታ ነው ሁለተኛ ደግሞ እንደገና ደግሞ ከሽማግሌዎች አሉ አይደል ሰው አሉ ለምሳሌ ከሶሻል ሚዲያው ላይ የተሻሉ እሱንም አንቺን ማቀራርበው የሚያረዳዱ እማትመላለሱ ከሆነ ደግሞ ገንዘቦቻችሁን አንተም አላህን ፈረሷን ገንዘብ ተስይሉ ልጆቻቸው እንደዛ አድርጎ የሚሉ ሰዎች ይኖራሉ መቼም አይደል ስለዚህ በዛ ስለማደረግ አልሞከርሽም ወይ አሁን እዚህ ሶሻል ሚዲያው እሺ አብደላ ደግሞ በዚህ ማለት ነው በሽማግሌ ለምትለው ታላቅ ወንድሙ አለ እና ወንድምህን እናትህን ያባተን ልጅናና ተቆጣና ሸምገል ሲባል አልመጣም ወደ 7 ነው 8 ዝም ብሎ ያኒ መጀመሪያ ላይ የነበሩ ሽማግሌዎች ማሻአላህ በትዳራቸው የሚኮሩ በትዳራቸው የሚመኩ ናቸው መጀመሪያ ላይ የተነበሩ ሽማግሌዎች ማለት ነው ከዛ እነዛን ሽማግሌዎች ወደ 4ኛው 5ኛው ሽምግልና ላይ እነዛን ተሱ ወገን የነበሩት ሽማግሌዎች አስወግዶ ምን ይዞ መጣ የሱ ቢጤ አጫሾች የሱ ቢጤ ዱርዮች የት እንደሚውሉ የት እንደሚያመሹ የማይታወቁ ሽማግሌዎች ይዞ መጥቶ ወላሂ ለአዚም ነው የምላችሁ ሽምግልና ላይ አንደኛው ሽማግሌ ምን አለ የሴት ገንዘብ እናንተ የምትሰሩት ብዙ ነው እኛ የምንሰራው ትንሽ ነው ሲለኝ እና ተደሽሻቤ ቁጭ ብላ ከምትወላ አትሰራም ወይ አልኳቸው ማለት ወለ ቃል በቃል ነው የምናገረው ከዛ ድጋሚ ደግሞ በኮሜንት ቲክቶክ ላይ እንደዚህ ብለውሽ ቲክቶክ የኮመቱት ሌላ እኔ የምዋቀሰው ሌላ ከዛ እሱ በቃ መለየት አይፈልግም ታርጌቱ ማለት ነው ገብቷቸዋል እዚህ ጋር ኒካውን ያስወረድኩትም ሽማግሌዎች ፊት 11 ሽማግሌ ቁጭ ባለበት ውሽማውን ይዤ መጥቼ ይቹ ብዬ ሳዋርድበት ሙቺችን ሌላ ውሽማው የሷ ዘመር ሌላ ደሞ ነበረች ውሽማው በሰዓቱ ማለት ያችን አምጥቼ ሳጋፍጥበት በንዴት ፈትቼሻለሁ አለ አልহামዱሊላህ ድገም አልኩት ማለት ከዛ ታውተዋሉት ማለት ነው ገባችሁ በዛ ምክንያት ነው እንጂ ሽማግሌ ተብሏል በመጨረሻ ላይ መጨረሻ ሲኬድ ወንድምየው መጣ ወንድምየው ሲመጣ ወንድምየው የሚመጣውም ደግሞ ለምንድነው ገንዘብ ደረጃ ላይ ደርሰን ተቀማጭ አለ ይሄ ወጭ አለ ይሄ ገቢ አለ ተብሎ ገንዘብ ላይ ሲደርስ ወንድምየው እንዲመጣ ተደረገ ማለት ነው አገር ሽማግሌ የነበሩት ውስጥ የዘመር ዳኛውን ኢትዮጵያ አንድ ያግብቷታል ይላል የዘመር ዳኛው ማለት ነው ለምን የተፈራረምንበት ወረቀት ስላለ ያንን ወረቀት አልሰጥም ለግልህ እኔ የምሰጠው ሽማግሌዎቹን ቁጭ ብለው እሷን ቁጭ ብላ ሁሉም ፈርዶ ሽማግሌው ስጥ ሲለኝ የዛን ጊዜ እኔ እሰጣለሁ እንጂ ላንተም ለግልህ አልሰጥም ለሉባባም ለግሉ አልሰጥም ምንን በተመለከተ ነው ላንተ ለግል ወረቀት የምሰጠው የተፈራረመበትን ሲል አገር የሱ ቤተሰቦች ይሄዱ የልጁን ቤተሰቦች አላስቀምጥ ሲሉ አዛ ሲያደርጉ ካላስ እሺ በቃ ችግር የለውም እንሰብሰብና ይባል ሲባል ይሄ ትታደርጊያለሽ እሺ ይሄ ይሆናል እሺ አልኳቸው እሱ ግን አልስማማም ማለት ካልተስማማህ እንግዲህ ወረቀት አንሰጥም ወረቀቱን ቀደው ሄዱ አበቃ ይሄ ነው የመጨረሻው አሁን እዛ ላይ ሽማግሌዎች ሆነ ንካስ ሲወረድ ገንዘብ ያካፈለ ሲቲ ቤት ካለሽ መኪናው ላይ ገንዘብሽ ካለ ለምን ሽማግሌዎች ታሰጡሽ ቀሩ ሽማግሌ እኮ አይጋደልም እኮ አብደላ አይጋደልም እዛ ጋር ሰው አትጋደልም ገባህ በቃ አሁን ጥሩ አሁን እንደዛ ከሆነ እሱን እዚህ ሶሻል ሚዲያ ላይ ፎቶውን ለምን አመጣችሁ አሁን ተላይታችኋል ገንዘብ ምን አላካፈልም ብላችሁ ብሏል ቤተሰብም ጣጣ በገባ ደግሞ ሌላ ችግር ይፈጠራል ብለሽ ካሰብሽ የሱን አሁን እዚህ ላይ መውቀስ ለምን አስፈለገ ሶሻል ሚዲያ ለምን አስፈለገ ኦኬ ለምን አስፈለገ ማለት ነው ይቺ የመከላከያው ሚስት ትላንትና ሌላ ቤት ሄዳ ስትሰድብ የሰማሁ ገባ እኔ ዝም ብዬ በተቀመጥኩ ማለት የመከላከያው ሚስት አጥፍታ የመከላከያው ሚስት አሁን ጥፋት ነው በባሏ ላይ ደግሞ እንደገና ደግሞ የሰው ባል ይዛ በመንጣቷ ይሄ ጥፋት ነው
በጥፋት ላይ ጥፋት ነው የጨመረችው። እሷን ህግም ሊጠይቃት ይገባል። አንደኛ ይሄ። ሁለተኛው ደግሞ አንቺ አሁን የምትፈልጊው ትክክለኛ የምትፈልጊው ነገር አልገባንም። ፈቶሻል። የምትፈልጊው ንብረትሽንና ልጁሽን እንዲያሳድግልሽ ነው የምትፈልጊው። ለልጆችሽ ቀለብ እንዲሰብር ነው የምትፈልጊው። መኪና አለ ብለሻል። መኪናውን እንዲሰጥሽ፣ ቤት ያለሽን ዕቃ እንዲሰጥሽ ነው የምትፈልጊው ወይስ ምንድን ነው የምትፈልጊው አንቺ? አዎ ይሄንን ነው የምፈልገው። ጥሩ። አሁን እንደዚህ ከሆነ እንደ መኪና የቤተሽን ዕቃ ልጆች ቀለብ እንዲችል ቤተሽ ንብረትሽ እንዲያካፍልሽ መኪና ላይ ያለውን ነገር እንዲያካፍልሽ ከሆነ ስለዚህ እነሱ የባላት ሴት ዝሙት የሚስራ ማይስራም እዛ ጥፋት አትፈልግም ማለት። ስለዚህ አንተ የምትፈልገው አሁን እንዴ አብደላ እንዴ ማጋለጥ ግዴታ ነው አብደላ። ለምን አጋለሽ ነው? አረ ዝሙት በየትኛውም ቦታ ሊወገዝ የሚገባው ነገር ነው። ነገር ግን ካንቺ ጋር ተለያይተሻል። ምክንያቱም አሁን እሱ እንደዚህ አድርጎ በፎቶ ላይ እሷንም ፎቶ እንትን ብሎ ማምጣት ባንቺም ላይ ችግር ያመጣብሻል። በዚህ እኮ አይነት እኮ ንብረትሽን ማታገኝም ማለት ነው። ስለዚህ አሁን ራስን እይታ ነው የምሰጠው። አንቺ ማለት ወንድም አሁን እሷ